ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው የአዲስ አበባ ከተማ ነዋሪዎች በኦሮሚያ ክልል እየተካሄደ ያለው የኦሮሞ ህዝብ መብትን እንዲያወግዙ ወያኔ ትዕዛዝ አስተላለፈ የኦሮሞ ህዝብ ትግል በኤርትራ መንግስት እየተደገፈ ይገኛል ሲሉ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ገለጹ ያጋዚን ጦር እርምጃ እንዲወስድ ታዘዘም በኦሮሞ ህዝብ እንቅስቃሴ ውጥረት ውስጥ የገባው ወያኔ አባገዳዎች ነገሩን እንዲያረግቡ ትዕዛዝ ቢሰጥ አባገዳዎች ከኦሮሞ ህዝብ ጎን እንደቆሙም አረጋገጡ ስለመገንጠል የሚያወሩት አንዳንድ ህዝቦች አንገታችንን ለማስደፋት የሚያደርጉት ድካም እንጂ ውጤት የለውም ይላሉ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን ከዜናዎቹ ጋራም ኢዮባይሳ ነኝ የአዲስ አበባ ከተማ ነዋሪዎች በኦሮሚያ ክልል እየተካሄደ ያለውን ተቋሞ እንዲያወግዙ የወያኔ ተላላኪዎች በነዋሪዎች ቤት እየተዘዋወሩ ግዴታና ገንዘብ እየከፈሉ ህዝቡን እያስፈረሙት ይገኛሉ ሰላማዊ ሰልፉን የክፍለ ከተማ ስራ አስፈጻሚዎች ህዝብን በግዳጅ እንዲወጣ ትዕዛዝ እንዲሰጡ ታዘዋል የታክሲ ባለቤቶች ህዝብን እንዲያመላልሱ ማንኛውም ተመላላሽ ወይም ታክሲዎች ህዝብን ትራንስፖርት እንዲሰጡ ትዕዛዝ ጥብቅ ተላልፎላቸዋል በአሁን ወቅት በኦሮሚያ ውስጥ የሚገኘው ሰንቀሌ ጥይት ፋብሪካ ጥይት ማምረቱን አቁሞ የኦሮሞ ልጆች የሚታረዱበትና የሚንገላቱበት ታስረው ቆም ስቅላቸውን የሚያዩበት መሆኑን ከቦታው የደረሰን መረጃ ይገልጻል ታጠቅ እንዲሁም አየሎም አርያም ወደ እስር ቤትነት ተቀይረዋል በርካቶች የኦሮሞ ተወላጆች የቆም እስር እየተደበደቡ ይገኙበታል ይሉናል ታማኝ ምንጮቻችን የአጋዚን ወታደሮች ለተቃውሞ በሚወጡ ወጣቶች ላይ በቀጥታ እንዲተኩሱ ትዕዛዝ ተሰጥቷቸዋል አቶም ኃይለ ማርያም ደሳለኝ መንግስታቸው የማያዳግም እርምጃ እንደሚወስድ በአደባባይ ዝቷል የተለያዩ ሃይማኖቶችን የሚወክሉ የሃይማኖት አባቶች መንግስትና ህዝብ መካከል መነጋገር እንዲጀመር ጥሪ አቅርበዋል ይህ ሁሉ ዛቻና ምክር የተሰጠው ቢሆንም ባርነት በቃኝ ያለው ጀግናው የኦሮሞ ህዝብ የሚያቆመን የለም በማለት ትግላቸው አጣጥፎታል በዛሬ ዕለት የመብት ጥያቄ ተጠናክሮ የቀጠለ ሲሆን በቄለም ወለጋ ዞን ጋዋ ቀምቤ ገንዳ ሰቻዋ የአንደኛ ደረጃ ሌቃ ከድርና ሁለተኛ ደረጃ ቡርቃ ሊቄ የተባለ ትምህርት ቤት የዘረ ጭቆና ባርነቱን አጠናክረው ቀጥለዋል ባርነት በቃን እያለ ይገኛል የኦሮሞ ህዝብ ወጦልን ሂዱ ወደ መቀለያችሁ የሚሉ በርካታ የኦሮሞ ወጣቶች ድምጽ እየተስተጋባ ይገኛል በኦሮሞ ህዝብ እንቅስቃሴ ውጥረት ውስጥ የገባው ወያኔ በአንድ በኩል የማያዳግም እርምጃ መንግስት ይወስዳል በማለት አጋዚን ጦር እርምጃ እንዲወስድ ትዕዛዝ ያስተላለፈ በሌላ በኩል ሰላም ሊያወርዱ ይችላሉ ባላቸውን በሚገምታቸው እንቅስቃሴውን ለማክሸፍ ጥረት በማድረግ ላይ ይገኛል በተለይ የገዳ አባቶችን ጠርቶ የኦሮሞ ህዝብን አንድ እንዲሉ አሳስበዋል ጠይቀዋል አባገዳዎች ያሉት ነገር አለ አባገዳም አንድ ጎሳ የተነካው የዛ ጎሳ ከኋላው በሚሊዮን የሚቆጠር ጎሳዎች አሉት ስለዚህ ይሄኛው ጎሳ ደግሞ ያኮርፋል ሰው ይቀርና የምትወደው ወይም የምንወደው ከብት እንኳን ሲነካብን ያመናል አሉ አባገዳም ደምን ይተካል መንግስት ለመሆኑ የኦሮሞ ህዝብ ችግር ምን እንደሆነ ያውቃል የኦሮሞ ገበሬ ችግሩኮም የተከማቸ ነው የኦሮሞ ህዝብ ችግርን ለመፍታት መንግስት ቀርቦ ህዝባችንን አነጋግሮ ያውቃልን ህዝባችን
በቴሌቪዥን እኛ ስለሚቀርብ ችግሩን ይነግረናል የህዝባችን ችግር ጠንቀቀን እናውቃለን ስለዚህም ከኦሮሞ ህዝብ ጎን እንቆማለን ያላግባብ የታሰሩ እስረኞች የኦሮሞ ተወላጆች በአስቸኳይ እንዲፈቱ የተገደሉ የኦሮሞ ልጆች ካሳ እንዲከፈላቸው እንዲሁም የአላግባብ የተገደሉ የኦሮሞ ልጆች ሞት እንደሚያወግዙ አባገዳም አበክረው አወግዘዋል በአንዳንድ ሚዲያዎችና ፖለቲከኞች የኦሮሞ ህዝብ ትግል በአክራሪዎች እንዳይነጠቅ እንዳይጠለፍ ሲሉ ሲገልጹ ነበር አቶ ዳውድ ኢብሳም የኦሮሞ ነጻነት ግንባር ሊቀመንበር ከሰይፈ ነበልባል ራዲዮ ጋር ባደረጉት ቆይታ የኦሮሞ ህዝብ እኮ አሉ አቶ ዳውድ ኢብሳም የኦሮሞ ህዝብ እየታገለ ያለው ለመብቱ ለክብሩ ነው በአሁኑ ወቅት ኦሮሚያ ውስጥ የሚታየው እንቅስቃሴ 4 ወር ያስቆጠረ ሲሆን የኦሮሞ ህዝብ ሊመሰገንና ሊከበር ይገባዋል ፍጹም ሌላ ህዝብ ላይ ያላነጣጠረም የሃይማኖት ተቋማትን ያልነካም አላማው ያልሆነ ነው ሲሉ ገልጸዋል ሌላው ያቀረብንላቸው ጥያቄ የኦሮሞ ህዝብ የመገንጠል አላማ ይዞም ይጓዛል ብለናቸው ነበር አቶ ዳውድ ሲመልሱ እንሆ አንደኛ የመገንጠል የሚለው እንግዲህ ይህንን ቃላት የሚጠቀሙ ኃይሎች አሉ ወይ ደግሞ የኢትዮጵያ መንግስት ነው እኛ በበኩላችን የምናውቀው የኦሮሞ ነጻነት ግንባር ፕሮግራሙን በዓለም በሙሉ አሰራጭቷል ይኸውም ደግሞ የኦሮሞ ህዝብ ታሪክ ዘርዝሮ በራሱ ትግል በራስ በመውሰድ በመጠቀም የኦሮሞ ህዝብ የራስ መንግስት ከማቋቋም ድረስ የሚያስችለው ካስፈለገ ደግሞ ከሌሎች ህዝቦች ጋር የፖለቲካ አንድነት ለመመስረት የሚያስችል ፕሮግራም እየተንቀሳቀሰ ነው የኦሮሞ ነጻነት ግንባር ይህንን መጀመሪያ ገና የኦሮሞ ነጻነት ግንባር ስሙን ሳያቆም ጥያቄ ነው ተባቦች ነው ይሄ ነው የኦሮሞ ህዝብና የነጻነት ግንባርን አባላት ገና ከመጀመሪያው ዳት ስንት አንገታችን ለማስደፋት የሚጠቀሙበትና አንደኛ የኦሮሞ ነጻነት ግንባር መተዳደሪያም በመላው ዓለም አሰራጭተናል ማንበብ ይቻላል አንገታችንን ለማስደፋት የሚሞከር ነው ሲሉም አቶ ዳውድ ኢብሳም ገልጸዋል ከአቶ ዳውድ ኢብሳ ጋራም ያደረግነውን ውይይት ከዜናው በኋላ ይዘን እንቀርባለን ተከታተሉ ኦሮሚያ ክልል ዳግም ያገረሸው አመጽና ግጭት በውጪም በተለያዩ በኤርትራ መንግስት ድጋፍ የሚካሄድ ነው ሲሉ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለመንግስት መገናኛ ብዙሃን ገለጹ የተለያዩ ተቋሙ ፖለቲካ ፓርቲዎች በበኩላቸው ይህ ችግር ወደ ውጪ መግፋትና ለችግሩ ዘላቂ መፍትሄ አለመስጠት ነው ይላሉ በቅርቡ ማንነታቸው ባልታወቀ ከኤርትራ በመጡ ታጣቂዎች ከትግራይ ክልል በርካታ ኢትዮጵያውያን ታፍነው መወሰዳቸውን በተመለከተ መንግስት ችግሩን መሸፈኑ አራና ትግራይ አውግዟል ፓርቲው በሚቀጥለው እሁድ በመቀሌ ከተማ ሰላማዊ ሰልፍ እንደሚያደርግ ገልጿል በርካታ አካባቢዎች ውጥረት እንዳለም እየተነገረ ይገኛል በኦሮሚያ ክልል አሁንም የነጻነት ጥያቄ ያነገቡ የኦሮሞ ወጣቶችና አባቶች አሁንም ትግላቸውን አቀጣጥለው እንዳለም ይገለጻል የሃይማኖት አባቶችና እንዲሁም አባገዳም የተለያየ ነገር ቢሞክሩም እንዳልተሳካላቸው እየተነገረ ይገኛል ህዝቡም ከኦሮሞ ህዝብ ጋር ጎን እንዲቆም ጥሪ እየተደረገ ይገኛል ዜናው በዚያ በቃ መልካም ቆይታ ከቀሪው ፕሮግራማችን ጋር በዚህ ዜማ ወደ ሌላ ፕሮግራም እንሸጋገራለን
maskane tokkumma ana fi gurbaa barataa moyyee beekame boore baafata ilmi guddifachaan as galee maaf nuti ta'a silmi gudeedaan hin dhalanne kanaaf saba uggura osoo Oromoo ta'ee maaliif biyya gurgura dadammaqiin akki Oromoo bahaadhiyaa walitti dhaami amantii kutaa waliin goggoodhiini biyya si dhuunfatte aan akkanami dadammaqiin akki Oromoo bahaadhiyaa walitti dhaami amantii kutaa waliin goggoodhiini biyya si dhuunfatte aan akkanami Sena guddaan daganne sirraa qaamna finfinne kanaafi garaan keenya yoomuu kan sin daganne dachee seena qabeetti yaada gootota kuma bara dheeraaf kabajaa jiraattee bara diinni si murgitu guddataa raddoo maaf diinaan dhuunfatamu kee guutuu wasarbiif kee qajeelaa dooyyoo badoo dachaas faatture hangadin jenne roorro finfinnee dubbadhume kan nyaatte soraaloome goonni guraaraa lata sirratti fannifame bara waaree golollee keenya turte gullallee bara daalacha waami biyyoon gurgurame maaster bilaani jedhanii sanyii si dhugoogu malaani oromummaa keenya waan tokko taane naffanne namootani maaster bilaani jedhanii sanyii si dhugoogu malaani oromummaa keenya waan tokko taane naffanne namootani Dukaasa bombii adeemi biikeeni ari'ee kuma qabuufoo dubartiin deebi'u yoomuu jajjabee falmataa fi fudhataa jabaan raagoonni baasee mootummaatu beekaa ololtuuf gantuuf haguura sabaasii hunduusuma eega maatti beekti galee lafa dhiirri oolu akka goonna jeese foona laaffisu akkas naannani gurbaatti beekti galee lafa dhiirri oolu akka goonna jeese foona laaffisu jedhu kan diinagdee karaa naaf dhibee jaarraa tokkoon caalu jabaadhu yaa wabooboota biyyaaf lolu karaa natti deemtu milkeessiif haa tolu beelaaf deebuun argiin ganamaa galgala jabaadhu moota ajjeesii soora mootanii gaggala qabeenyi biyya kee hundumtuu siifsifa jabaadhu qeerransoo fuuldurri keessa absootiin jabaadhu jaalabdu injifannoon dhiigaan ni dhufa fuudhee jaallan dhiigaan tattaraaraan galmaan ni keenya miniliki gaaruu gaaruu wayyaanii goota dammaqsite biyya keenya isaaf sattu lollaa jettee bosonaa labsite jaramte afaan qawween isheen daawwala baanii ijaara gachaan isa waltummaa moonaa jiraatu akka oromiyaa fi beeknas falmina mallakkifnu beelaa fi jilbeeffannu uumaa barataa oromoo ni baasna alaabaa keenyaa dura oromiyaa finfinneerra ni mirmirsiisna injifannoon uummata oromoo. Ajjeesii dibattu
ይድረስ ለኦሮሞ ህዝብ በውጭ ላለኸው ዲያስፖራ ዝምታ መርጠህ ውስጥህ እየተንገበገበ እያለቀስክ እጅህ ቢረዝም እግርህ ያጠረው ዲያስፖራ ዝምታ መምረጥህ ቢያስገርመን ቢያሳዝነን ግራ ቢያጋባን ይሄን ለማለት ተገደድን። ሰላም ወጥቶም ሰላም መመለስ የምትችለው ድምጽ ለሌለው ድምጽ ሆነህ ድምጽህ ልታስተጋባ ሲገባም ዲያስፖራው የኦሮሞ ህዝብ ዝምታ መርጠህ ታዛቢ ሆነሃል። ለምሆኑ አንድ አይነት በደል የነበረብህ ያለብህ ውድ የኦሮሞ ህዝብ ከሀገር ስትሰደድ በኦሮሞነትህ ተሰደ መከራን አይተህ ዛሬ ደረስክበት ደርሰ አንተም የጎሪጥ ልትመለከት ይገባ ነበርን? ባገር ቤት ስለኛም ስለማንነታችን እንቦቀቅላም ህፃናቶች ህይወታቸውን እየገበሩ በግፍ ሲገደሉ ሲታሰሩ ዲያስፖራው ፌስቡክ አድማቂ ሆኗል። በልጆቻችን ሞት የሶ ፌስቡክ አድማቂም የሆንከው የኦሮሞ ዲያስፖራ ባንድነት ወጥተህ ድምጽህን ማሰማት ካልቻልክ መቼ ይሆን ድምጽህን የምታሰማው? አገር ቤት እየፈሰሰ ያለው ደም ያንተ ደም አይደለም? እየሞቱ ያሉት ልጆች ያንተ ልጆች አይደሉም? ስለማንነውስ እየሞቱት ያሉት? ኦሮሞም ወጥተህ ገብተህ በሰላም ሰርተህ ቤትህ የሞቀ አልጋ ላይ የምትተኛው ኦሮሞም ልጆችህ ባገር ቤት በግፍ እየተገደሉ ጫካ ለጫካ እየተንከራተቱ ስላንተና ስለ ኦሮሞ ምድር መስዋዕትነት እየከፈሉ ነው። አንተ ግን የሞቀ አልጋ ላይ ተኝተህ ሰላም ትተኛለህ። ግን ለምን ከተጠያቂነትስ ያስመልጥ ይሆን? ከኛ በስተቀረም ለነዚህ ወገኖች ስለ ራሳችን ስለ ኦሮሞም የሚጮህ አንዳችም አካል የለም። ኦሮሞና ኦሮሞነት በአሁኑ ወቅት በጥርጣሬም እንዲሁም በጥላቻም እየተመለከቱ ባለበት ሰዓት እርስ በራሳችን ተደጋግፈን አንድ ላይ መቆም ካልቻልን ሌላ ሰውን ቅሬታ ማቅረብ ከኛ ጋር አልቆሙም ስለኛ አላወሩም ማለት እንዴት ይቻል ይሆን? ስደት ሞት እስራት እጣው የሆነው የኦሮሞ ህዝብ ዛሬም በሺዎች እየታሰሩ በግፍ በቀን 4-10 በላይ የኦሮሞ ልጆች በጠራራ ፀሐይ ባጋዚን ጥይት ሐሩር እያረሩ እየሞቱ ይገኛሉ። የኦሮሞ ዲያስፖራ ፌስቡክ ላይ ተቀምጦ በልጆቹ ሞት ፌስቡኩን ያደምቃል። ግን ለምን ድምጽ የሌለው ድምጽ ሆኖ ለመላ ዓለም ችግራችንን መግለጽ ካልቻልን ማን ይገልጽልናል? የኦሮሞ ህዝብ ትግል ጥላሸት ለመቀባት እየጣሩ ይገኛሉ። የቀድሞ ስርዓት ናፋቂዎች የትንክት ልጆች ከኦሮሞ ህዝብ ትግል መንገድ ዞር እንዲሉም እንጠይቃለን። የኦሮሞ ልጆች በደማቸው ባጥንታቸው ይፈለጉበት መድረስ እንችላለን ይችላሉ። የኦሮሞ ህዝብ ካለበንበት ከደረሰበት ማንም ውልፍ ሊያደርገው አይችልም። ማንም የፈለገውን ቢያወራም ጥላሸት ቢቀባም ኦሮሞ ነው። የኦሮሞ ልጅ እየጠየቀ ያለው ነፃነትን ነው። ነፃነትን ደግሞ ከነፍጠኛ ልጆች እጅ አይጠይቅም። በደሙና ባጥንቱም ያስከብረዋል ያመጣዋልም። ድል ለኦሮሞ ህዝብ!
Gangaluge Akataru namni biya bani biya namaki sababachale biya namna mabgaratale akataru namni biya tena namni biya bani biya namaki sababachale biya namna mabgaratale akataru namni biya tena namni biya bani biya namaki sababachale biya namna mabgaratale akataru namni ተባብረን እንስራም የእርዳታም ጥሪም ሰፈነ በልባር ራዲዮን የበለጠ ስራ እንዲሰራም የኦሮሞ ህዝብ በመተባበር በመደጋገፍ ለማዘጋጀት ሰፈነ በልባልን ግዴታም አለበት እንላለን ላለፉት 5 አመታት የኦሮሞ ህዝብ ድምጽ በመሆን ኩራትና መመኪያ የሆነው ሰፈነ በልባር ራዲዮን በሳምንት አንድ ቀን የሚያቀርበውን ፕሮግራም በማስፋት በሳምንት 3 ቀን ማድረግ ስለምንፈልግ የኦሮሞ ህዝብ አሁን የደረሰበትን ትግል ለበለጠ ለዓለም ጆሮ ልናበቃ እንድንችል የኦሮሞ ህዝብ ከጎናችን እንዲቆም ደጋግመን ጥሪም እያቀረብን እያስተላለፈን እንገኛለን የኦሮሞ ህዝብ ትግል ጥላሾት ለመቀባት እየጣሩ የሚገኙ ቡድኖችና ግለሰቦች የበለጠ ጥላሾት እንዳይቀቡት የኦሮሞ ሚዲያዎች ተጠናክረው ከፊታቸው ሊቆሙ ይተበከባቸዋል ገድም ነው የኦሮሞ ህዝብ ትግል እንደሬት የሚያንገሸግሻቸው ወገኖችን የበለጠ እንዲያንገሸግሻቸው ኡነቱን የኦሮሞ ሚዲያዎች ሊነግሯቸው ይገባል ስለዚህ የኦሮሞ ሚዲያዎችን በመርዳት የቁም ነገር እንዲሰሩ የወገኖቻቸው አለኝታና መከታ እንዲሆኑ ማድረግ የኦሮሞ ህዝብ ይተበከበታል እንላለን ሰፈነ በልባር ራዲዮን ለመርዳት የምትፈልጉ ወገኖች የሰፈነ በልባር አካውንት ከዚህ በታች እንገልጻለን ሰፈነ በልባር ራዲዮ አካውንት ቼዝ ባንክ ራውቲንግ ነምበር 111000 አካውንታችን 68662393 0 ይሆናል ከኢንተርናሽናል ለመላክ የምትፈልጉ ስዊች ኮዳችን ቼዝ 33 ይሆናል ገንዘባችን ሀብታችን ወደ ጉልበት መቀየር ይተበከብናል ለአንዴና ለመጨረሻም ከባርነት ለመውጣት ባለን ኃይል ተጠናክረን እጅ ለእጅ ተያይዘን ትግላችንን አፋፍመን የምንፈልግበት መድረስ ግድ ይላል ሁለት መውደድ አይቻልም ነፃነትን ወዶም ገንዘብን መውደድ ስለማይቻል የኦሮሞ
ህዝብ አንዱን መምረጥ አለበት በአገር ቤት እየወደቁ ህይወታቸውን ሳይሳሱ ለኦሮሞ ህዝብና ለኦሮሞ ምድር እየሰጡ ያሉ ወንድሞቻችን ለነጻነት እንዲበቁ ደማቸው ፈሰው እንዳይቀር እኛም ከጎናቸው ልንቆም ይገድላል የኦሮሞ ሚዲያዎች ሊረዱ ይገባል አንዱም ሰይፈ ነበልባል ራዲዮ ነው የኦሮሞ ህዝብ ከጎናችን ከቆመ ለኦሮሞ ህዝብ ለወገናችን ቃል እንገባለን የምንፈልገውን እስከምናገኝ የኦሮሞ ህዝብ አንደበት ሆኖ ይቆያል ሰይፈ ነበልባል ራዲዮን የኦሮሞ ህዝብ በአክራሪዎች እንዳይጠለፍ የኦሮሞ ህዝብ ጥንቃቄ ማድረግ አለበት ሲሉም አንዳንድ ፖለቲከኞች ሲተነትኑን ሰማለን የኢትዮጵያ መንግስት በአሁኑ ወቅት ሽብር እየነዛ ያለው የኦሮሞ ነጻነት ግንባር ነው ይሉናል በዚህና በተለያየ ጉዳይ ላይ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ጋራም የማደርገውን ውይይት እንድትከታተሉ እጋብዛለሁ ዜማውን ትንሽ ላስኪድና እንግዳዬን ይዤ ቀርባለሁ መልካም ቆይታ እንግዳዬም ከሩቅ መስመር ላይ ስላሉ እንግዳዬን ላስቀድም ዜማውን ወደ በኋላ እመለሳለሁ ለቃለ መጠየቁ ፍቃደኛነቱን ስለገለጹልኝ በአድማጭ የስምና እንዲሁም በሰይፈ ነበልባል ራዲዮ ዝግጅት ክፍል አቶ ዳውድ ኢብሳ ከልብ አመሰግናለሁ መልካም አቶ ዳውድ እስኪ ወደ ውይይታችን እንግባ አቶ ዳውድ በአሁኑ ወቅት በኦሮሚያ ክልል ውስጥ እየተካሄደ ያለው የኦሮሞ ህዝብ ያ አልገዛም ባይነት እንቅስቃሴን እንዴት ገመገሙት እንዴት ይመለከታል ድርጅቶት በአሁኑ ጊዜ በኢትዮጵያ መንግስትና በኦሮሞ ህዝብ መካከል የኢትዮጵያ መንግስት ባወጀው የጦርነት በኦሮሞ ህዝብና በኢትዮጵያ መንግስት መሃል ጦርነት ነው ያለው በአጠቃላይ የዚህ ጦርነት መነሻ በተለይ በኦሮሞ ህዝብ ማንነትና በኦሮሞ ህዝብ ንብረት ሀብት እንደዚሁም ማንነት ላይ የኢትዮጵያ መንግስት ዘመቻውን ካፋፋመ በጣም ወደ 2 አመት 3 አመት 4 አመት ይሆናል ከዛ በፊትም 25 አመት ሙሉ በኦሮሞ ህዝብና በኢትዮጵያ መንግስት መካከል የነበረው ግንኙነት የትግልና በመንግስት በኩል የአፈና የዘመቻ እንደዚሁም ደግሞ የንብረት መድረፍ እና ብዝበዛ እስር እንደዚሁም ግድያ ነበር ይሁንና 2005 በፈረንጆች ማለት ነው በ2005 የኢትዮጵያ መንግስት ባደረገው ምርጫ ምክንያት ብዙ ነገሮች የኢትዮጵያ መንግስት የሚያሳስቡ ነገሮች ተገኙ ይሄንን ለመወጣት በመጀመሪያ ደረጃ አዲስ አበባ ውስጥ በምርጫ መሸነፉ ከፍተኛ ስጋት ውስጥ ተከተተው ይሄንን ስጋት ለመቆጣጠር ታርጌት ያደረገው የኦሮሞ ህዝብና የኦሮሞ መሬት ነው በዚህ ላይ ባደረገው የግምገማና እንደዚሁም ውሳኔ መሰረት በአዲስ አበባና በአዲስ አበባ አካባቢ አያይዞ የኦሮሞ ህዝብ መሬት በመከማትና በመዝረፍ እንደዚሁም ዲሞክራሲውን ለመቀየር ለወደፊትም በምርጫም ይሁን በሌላ በኩል የሚመጡት ስጋቶች ለማስወገድ ብሎ በወሰደው ምስጢራዊ የሆነ ውሳኔ መሰረት የአዲስ አበባ ፕላን ወደዚህ ወጣ በዚህ ፕላን መሰረት ለሱ ደጋፊዎች ለሱ በቅርበት ላላቸው በደምም ይሁን በፓርቲ ድጋፍነት ላሉት ለማከፋፈል በግልጽ መንቀሳቀስ ጀመረ
የማስተር ፕላን ድሮም በመንግስቱ ጊዜም የነበረ ቢሆንም በአሁኑ ጊዜ በሌላ መልኩ ወደዚህ ወጣ። ይህንን ሰፋ አድርጎ እንዳውም ኦሮሚያን በአጠቃላይ እንዴት አድርጎ ለወደፊት መቆጣጠር እንደሚችልና ለብዙ ዓመታት ለመግዛት እንደሚችል ባደረገው ምስጢራዊ ፕላን ይህ ሁሉ ተቀናጅቶ በፓኬጅ በኦሮሞ ሕዝብ ላይ የወጣ ፕላን ነው። የኦሮሞ ሕዝብ ፊትም በትግል ላይ ነበረ። ይሄ ከፍተኛ የሆነ በጣም ብዙ በሕይወቱና በማንነቱ ላይ ያተኮረና ያነጣጠረ በመሆኑ ይሄንን ለመከላከል በጣም ከፍተኛ የሆነ የሰላማዊ እንቅስቃሴና ጥያቄ ሲያቀርብ ቆይቶ በ2014 አምቦ ላይ የተደረገው ደግሞ የበለጠ ኦሮሞን ሕዝብ በአጠቃላይ በውጭና በውስጥ በዚህ ንቃትና በዚህ ላይ ደግሞ ራሱ ለወደፊት ህልውና ላይ እንዲቆጣጠርና እንዲከታተል አነሳሳ። ይሁንና በሰላማዊ መንገድ ነው ለመጠየቅ የሞካከረው። ይህንም ሰሚ አላገኘም። በየጊዜው በአምቦ ላይ የተደረገው 2014 ግድያ በጣም ከፍተኛ ስጋት ያደረሰ ቢሆንም በትዕግስት በሰላም ለመጠየቅ ነው የቀጠለው የኦሮሞ ህዝብ። አሁን በቅርብ ደግሞ በኖቬምበር ወይም ደግሞ ህዳር 12 እንደገና በጥያቄው ተነሳስቶ በሰላማዊ መንገድ ኦሮሚያ ሙሉ በሙሉ ህዝቡ በማንነቱና በመሬቱ ላይ እንደዚሁም በቤተሰቡ ላይ በራሱ ደህንነት ላይ ወጥቶ በመግባትና በመውጣት ላይ የተደቀነውን ስጋት በሰላማዊ መንገድ ለመግለጽ ተንቀሳቀሰ። ግን የኢትዮጵያ መንግስት እንደለመደው የማያዳግም እርምጃ የሚባል ቋንቋቸውን እንደገና በማሳደግ የኮማንድ ፖስት በማቋቋም በኦሮሞ ህዝብ ላይ አዋጅ የጦርነት አዋጅ አደረገ። ይህንን አዋጅ በማቋቋም ሌላ መፍትሄና ሌላ አማራጭ ስለሌለው ሙሉ በሙሉ ኦሮሚያ ላይ አሁንም እየተገደለ ልጆቹ እየተገደሉ ገበሬዎች እየተገደሉ አስተማሪዎች እየተገደሉ እንደዚሁም ደግሞ የምሁራን እየተገደሉ ጥያቄውን በማፋፋም ይኸው ላለፉት 4 ወራት በቁርጠኝነት ለመጨረሻ ጊዜ በሰላም ማንነቱንና መብቱን በአጠቃላይ በኦሮሚያ ላይ ለማስመለስ እና በኦሮሚያና በመሬቱና በህልውና ላይ ወሳኝ ለመሆን አሁንም ግድያው እየተፋፋመ ቢሄድም የጦርነት አዋጆች በየጊዜው በከበሮ ቢተለቁለትም የማስፈራራት ኦሮሚያ ሙሉ በሙሉ በኮማንዶ ሰራዊትና በሰራዊት በፌደራል ፖሊስ ተብሎ በኦሮሞ ህዝብ ላይ ጥላቻ ባላቸው ኃይሎች የተሰማራ ቢሆንም መብቱ ካለመጠየቅ ወደ ኋላ ላለመመለስ እየገፋ ነው። ይሄ በዓለም የታወቀ ነው። በጎረቤት ሀገራትና በአፍሪካ ሀገሮች የታወቀ ነው። በኢትዮጵያ ህዝቦች በአጠቃላይ የኦሮሞ ጎረቤት የሆኑ የሚያውቁት ነው። ዓለም በሙሉ የሚያውቀው ነው። ይሄ ነው የኢትዮጵያ መንግስት አሁንም ይሄንን ወደ ጎን በመተው ይሄንን በሽፋን ለማድረግና ይሄንን እንደገና ሌላ መልክ ለመስጠት ሙከራ እያደረገ የጸረ ኃይሎች ቅንጅት ነው የምናምን ነው እያለ የተለመደ 150 ዓመት ሙሉ የማምታታትና እንደዚሁም ደግሞ የማጭበርበር ፖለቲካቸውን እየቀጠሉ ነው። ይሄ ነው ኦሮሞና በኢትዮጵያ መንግስት መሀል ያለው ግንኙነት። አሁን የኢትዮጵያ መንግስት ጦርነት እያወጀ ይህንን ጦርነት ስራ ላይ ለማዋል በህፃናት ላይ በመትረየስ በቦምቦች በጠመንጃዎች እያዘነበ ነው። ህዝቡ ደግሞ በሰላማዊ መንገድ በዚህ ባለመከታት እየቀጠለ ነው። በሰላም መንገድ የራሱን መብት ለመቆጣጠር
መልካም አቶ ዳውድ እንደው የኢትዮጵያው ጠቅላይ ሚኒስትር የተናገሩት ነገር አለ ያ በአሁኑ ሰዓት በኦሮሚያ ክልል ውስጥ እየተካሄደ ያለው ነገር ይፋ ወጥቷል ግልጽ ወጥቷል የጸረ አሸባሪዎች ቡድን ነው ይሄም ደግሞ የኦሮሞ ነጻነት ግንባር በአስመራ በመደገፍና በካይሮ መንግስት በመደገፍ ኦሮሚያን ለመበጥበጥ እንዲሁም መንግስትን በጉልበት ለመናድ የሚያደርገው ነው ይላሉ የኦሮሞ ነጻነት ግንባር በአሁኑ ወቅት በኦሮሚያ ክልል ውስጥ የሚደረገውን እንቅስቃሴ ኃላፊነት ይወስዳል አለበት የኦሮሞ ነጻነት ግንባር ከህዝብ አብራክ የወጣ የህዝብን ብሶት ይዞ የሚንቀሳቀስ ላለፉት 40 ዓመታት የሚንቀሳቀስ ኃይል ነው ዛሬ አይደለም እነሱም ስልጣን ከመውጣታቸው በፊት አብረን ስንታገል የነበረ የታወቀ ድርጅት ነው ከ1992 ዓመት በኋላ ደግሞ ጦርነት አውጀውብን በእኛና በኦሮሞ ነጻነት ግንባርና በኢትዮጵያ መንግስት መካከል ያለው ግንኙነት የጦርነት ግንባር መሆኑ የታወቀ ነው ይሄ ጦርነት ግን የጦር ሜዳ በሰራዊትና ሰራዊት መሃል የሚደረግ ነው ከህዝብ እንቅስቃሴና ሰላማዊ የህዝብ እንቅስቃሴ ጋር ምንም ልዩነት የለውም አንድ ነገር ግን የማይካድ ነገር አለ ይኸውም ደግሞ የኦሮሞ ነጻነት ግንባር ተይዞ እየተንቀሳቀሰ ያለው የኦሮሞ ህዝብ ጥያቄ ነው የኦሮሞ ህዝብ ብሶት ነው የኦሮሞ ህዝብ ማንነት ጥያቄ ነው ይሄ የሁሉም የኦሮሞ ህዝብ ጥያቄ ብሶት ስለሆነ በዚህ በሐሳብ ደረጃ በፕሮግራም ደረጃ የኦሮሞ ህዝብና የኦሮሞ ነጻነት ግንባርን መለከት አይቻልም ግን በአካል በሚደረገው የትግል የኦሮሞ ነጻነት ግንባር ሰራዊት አለ የኦሮሞ ነጻነት ግንባር ሰራዊት የትግል ሜዳ ላይ ያለው እንጂ በዚህ በህዝብ እንቅስቃሴ ውስጥ የለበትም የህዝብ እንቅስቃሴ ይሄንን የኦሮሞ ነጻነት ግንባር ፕሮግራም ወይም ደግሞ ጥያቄዎች የህዝብ ጥያቄዎች ስለሆኑ ፕሮግራም በሀሳብ ደረጃ ይሄ ወሰን የለም በመሃላችን ይሄ የታወቀ ነው ማንም የሚክደው አይደለም የኦሮሞ ብሶትና ጥያቄ የኦሮሞ ነጻነት ግንባር አንስቶ የሚንቀሳቀሱ ነው በኦሮሞ ህዝብ ላይ የሚደረገው ዘረፋ ይቁም የሚደረገው ግድያ ይቁም ይሄ የሚጠይቀው ነው ህዝቡ የሚጠይቀው ነው ይሄ መብት ነው ስለዚህ የኦሮሞ ነጻነት ግንባር ይሄንን ያንቀሳቀሰ ነው ከኤርትራ የተጠቀሰ ነው በካይሮ የሚለው ደግሞ ሌላ ዋስትና በጣም እንትን የሆነ የተጨመረበት ይሄ ነው ይሄ የሌለ ነገር ያ ከዚህ በፊትም ያልነበረ የኦሮሞ ህዝብ ትግልና የኦሮሞ ነጻነት ግንባር በኦሮሚያ ውስጥ ብቻ የሚንቀሳቀሱ ነው በኦሮሞ ነጻነት ሰራዊትና በኦሮሞ ህዝብ ሰላማዊ ትግል መሀል ደግሞ ምንም አይነት ግንኙነት የሌለ የኦሮሞ ነጻነት ትግል ሜዳ ከሚንቀሳቀስበት አካባቢዎች ከኢትዮጵያ ሰራዊት ጋር የሚደረግ ግጥሚያ እንጂ የሌለ ነገር ነው ይሄ በየዓመቱ ዛሬ ብቻ ሳይሆን በየጊዜው የሆኑ ተቀጥላዎች ሁሉም የሚያስታውሰው ነው በመንግስቱ ጊዜ ያስፈልጋቸው ሽርጥ ለባሾች ብለው ሲገሉና ሲያስሩ ሲደበድቡ ቶርቸር ሲያደርጉ የነበሩ ጠባቦች ናቸው ይሄ በየጊዜው ስብት ተቃጥሎ የሚመጣ አሁንም ደግሞ ሰላም ወይም ደግሞ አሸባሪዎች ወይም ምሎች የኢትዮጵያ የስልጣን ኮሪታ ላይ የወጡ በሙሉ ህዝብ ለመግደልና ለማስገደል ለማንገላታት ለማሰቃየት የሚጠቀሙበት በጣም ወንጀል የሞላበት ፖለቲካ አገላለጽ ነው እውነተኛው ነገር ቅድም ያልኩት ነው እውነተኛው ነገር ህዝቡ ዶክተር ለማስከተል በሰላም ተንቀሳቀሰ የኢትዮጵያ መንግስት ደግሞ ይህንን የህዝብ እንቅስቃሴ በጣም ስላደረገው ኮማንድ ፖስት ብሎ ጦርነት አውጆ ይሄ ኮማንድ ፖስት በራሱ ፕራይም ሚኒስተር ወይም ደግሞ ቀዳማዊ ሚኒስትሩ አቶ ኃይለማርያም ደሳለኝ የሚመራ እንደዚሁም የዲፌንስ ሚኒስተር ወይም ደግሞ የመከላከያ ሚኒስተርና የደህንነት
ተወካይ ወይም ደግሞ ኃላፊ ይሄን ኦሮሚያ ሲያስተራምሱና ሲገርቡና ሲበዘብዙ የነበሩ ኮማንድ ፖስት አቋቁሞ የኦሮሞን ህዝብ ላይ ጦርነት ያወጁበት ነው። ይሄ ነው ከህዝቡ ደግሞ ራሱን ችሎ የሚንቀሳቀስና ኦሮሚያም ሙሉ በሙሉ ሚዲያ በሙሉ የመሰከረበት እንደዚሁም መንግስታት የመሰከሩበት ዩሮፒያን ዩኒየን የራሱ ምርመራ አድርጎ ይሄንን ያወገዘበት እንጂ የኦሮሞ ነጻነት ግንባር ይሄንን በሰራዊት ደረጃ የሚያንቀሳቅስበትና የገባበት ሁኔታ እና ይሄንን ምክንያት አድርጎ የኢትዮጵያ መንግስት የኦሮሞን ህዝብ ለመፍትሄት የሚያቀርበው ወንጀልና አባባል የኦሮሞ ነጻነት ግንባር ብቻውን ይህን የሚያንቀሳቅሰውን የኦሮሞ ህዝብ ወስኖ ራሱ ሁሉና በጣም ስላሰፋው የሚንቀሳቀስበት ነው። መልካም አቶ ዳውድ እንደው በቀደም ኢሳት ቴሌቪዥን አንድ ያስተላለፈው ነገር የኦሮሞ ህዝብን ያስቆጣ ነገር አለ። የኦሮሞ ህዝብ ትግል በአክራሪዎች እጅ እንዳይገባ የኦሮሞ ህዝብ መጠንቀቅ አለበት። የእስልምና አክራሪ የክርስትና አክራሪ ወይስ አክራሪው ኦነግን ይሁን እንደዚህ ነገር ግልጽ ያወጡት ነገር የለም። በአሁኑ ወቅት የኦሮሞ ነጻነት ግንባር ኢትዮጵያን ለማፈራረስ የቆመ ነው ብለው ይገልጻሉ። ሌላው የኢትዮጵያ የኦነግ ባንዲራ የኦሮሞ ህዝብ ማውለብለቡ እንደ ኃጢአትም እየተቆጠረ ይገኛል። ምን ይሉኛል በዚህ ላይ? ይሄ እሳት ያስተላለፈ የሚለውን አይቼዋለሁ። ይሄ ትንሽ የሚያሳፍር ነው። የኢትዮጵያ መንግስት ሁላችንንም ግንቦት ሰባትና የኦሮሞ ነጻነት ግንባር እንዲሁም የኦጋዴን ብሔራዊ ነጻነት ግንባር እነዚህ አሸባሪዎች ናቸው ብሎ ሶስታችንን በፓርላማ ላይ መለስ ዜናዊ አስወስኖ በእነሱ አዋጅ መሰረት አሸባሪዎች ነን ሶስታችን ግንቦት ሰባት ጀምሮ ይሄንን ወደ ላይ ወደዚህ ዞር ብሎ ግንቦት ሰባት እኛን አክራሪ ወይም ደግሞ ሌሎችን አክራሪ ማለቱ ከኢትዮጵያ መንግስት የሚጠቀማቸው እነዚህን በጣም አስጠያፊና ህጋዊ ያልሆኑ ቃላቶችና ፍረጃዎችን መጠቀማቸው ይሄ በጣም የሚያሳፍር ነው። ራሳቸውን የፈለገውን ጥላቻና የፈለገውን ስጋት ቢኖራቸው በዚህ ደረጃ ከኢትዮጵያ መንግስት ጋር የሚያስፈልጋቸው ውስጥ መግባታቸው ራሳቸውን በውስጣቸው ቢመረምሩ ጥሩ ነው። ይህንን ነው ለማለት የሚችለው። ከዚህ የበለጠ ማለት አልችልም በአሁኑ ጊዜ። ሌላው የኦነግ ባንዲራ የሚባል ነው። የኦነግ ባንዲራ አይደለም። አሁን ይሄ ባንዲራ የኦሮሞ ህዝብ ባንዲራ ነው። ኦነግ ይዞ የሚንቀሳቀሰውም ፖለቲካል ፕሮግራም የኦሮሞ ህዝብ ፖለቲካል ፕሮግራም ነው። ይሄ ብሶቱ ነው፣ ጥያቄው ነው። ይሄ ህጋዊ መብቱ ነው። የፈለገውን አርማና የፈለገውን ባንዲራ ይዞ የመንቀሳቀስ ህጋዊ መብቱ ነው። የትኛውም ህግ ሊከለክል አይችልም። በሰላማዊ መንገድ ከተንቀሳቀሰ ድረስ ይሄንን ካሊያት ይሄንን ባንዲራ ካል ይሄንን ካሊያት የሚባል በዚህ ዓለም ላይ የለም። ይሄ የህዝቡ ውሳኔ ነው፣ የራሱ ምርጫ ነው። ይሄን በህጋዊ መንገድ ከተንቀሳቀሰ ድረስ የኦሮሞ ህዝብ በዚህ መጠየቅና በዚህ መፈረጅና ይህን ይህን ትንሽ ለዲሞክራሲ ይታገላለሁ የሚል ኃይል የሚጠበቅ አይደለም። ይህንን ራሳቸውን መልሰው ቢያዩ ጥሩ ነው። የኢትዮጵያ መንግስትም ይሄንን ነው የሚለው። እንግዲህ በመሀላቸው ወሰን ከጠፋ በጣም አስቸጋሪ ሊሆን ነው ማለት ነው ለማለት ነው። መልካም አቶ ዳውድ እንግዲህ በውጪም በተለያየ ቦታም እንዲሁም የኢትዮጵያ አንድነት ኃይሎች በተደጋጋሚ ሲገለጽ የምንሰማው ነገር አለ። በአሁኑ ወቅት በኦሮሚያ ክልል ውስጥ እየተንቀሳቀሰ ያለው የኦሮሞ ህዝብ በሌላ ብሔረሰብ ላይ ያነጣጠረ በተለይም የሃይማኖት ተቋማቶችን ያነጣጠረ እንደሆነ የኦሮሞ ነጻነት ግንባር በአክራሪ ሙስሊሞች የተጠለፈ እንደሆነ ይገለጻል። ይሄም ትግል መሪው ማን ነው? እውነት የኦሮሞ ህዝብ ትግል አክራሪነት ያሰጋዋል ወይስ የሌላውን ህዝብ ለማውደም የተነሳ ትግል ነው? የኦሮሞ ህዝብ ትግል በጣም እስካሁን ድረስ ባስመሰከረው
የኦሮሞ ነጻነት ግንባርን ከወሰን የኦሮሞ ነጻነት ግንባር በይፋ የፖለቲካል ፕሮግራም ያለው ድርጅት ነው። አባሎች ይመለምላል፣ ያሰለጥናል፣ ያስተማራል። ይሄ ትምሪት ላለፉት 40 ዓመታት በኦሮሚያ ውስጥ ነው የተደረገው። በዚህ ትራፊክ ወዲላው ይሉታል ፈረንጆች የኦሮሞ ነጻነት ግንባር የእንቅስቃሴ ታሪክ ማለት ነው። የማንኛውንም ህዝብ አክሮት ያለው በውስጡ ይሁን በሲቪል በውስጡ ማለት በኦሮሞ ነጻነት ግንባር አባሎች መካከል ማለት ነው ሃይማኖት የግል ነው የሚል በፕሮግራሙ ያስቀመጠና የሌሎችን ሃይማኖት ደግሞ የሚያከብር ሴኩላር የሆነ ድርጅት በሆኑ በፕሮግራሙ አስቀምጦ የሚንቀሳቀስ ነው። ይሄ ፕሮግራም የተደበቀ አይደለም፣ በዓለም ላይ የተሰራጨ ነው ማለት ነው። እንደገና በእንቅስቃሴው ታሪክም ህዝቦችን የሚያከብር የህዝቦችን ሃይማኖትን ይሁን ሌሎች ጾታም ሌሎችን ልዩነት የማያደርግ ይሄ በትራፊክ ኮዱ ወይም ደግሞ በእንቅስቃሴው ታሪክ የተመሰከረለት ነው ማለት ነው። ይሄ የታወቀ ነው። ሌላው የኦሮሞ ነጻነት ግንባር የፖለቲካል ፕሮግራም በተቋም የኮሎኔል ስርዓቱ ላይ ያተኮረና ዓላማ ያደረገ ነው እንጂ በማንም ህዝብ ላይ ኢላማ ያደረገ አለመሆኑ ያስቀመጠና በዚህ ላይ ደግሞ የኦሮሞ ነጻነት ግንባር በመግለጫ ብቻ ሳይሆን በመሬት ላይ ይህንን ያስመሰከረበት ነው። የኦሮሞ ህዝብም ቢሆን በእንቅስቃሴው አሁን በቅርብ በሁለት ሶስት አራት ዓመታት የተደረጉ ሰላማዊ ሰልፎች እንቅስቃሴዎች በሙሉ በስርዓቱ ላይ ያተኮሩና ኢላማ ያደረጉ እንጂ በማንም ህዝብ ላይ ያደለ ወይም ደግሞ ሃይማኖት ላይ ያላነጣጠረ መሆኑ ይሄ የተመሰከረለት ነው። በተለይም ባለፉት 4 ወራት ውስጥ በሲቪል ንብረቶች ላይ በሲቪሎች ላይ ወይም ደግሞ በማንም ላይ እርምጃ ያልወሰደና የተመሰከረቃቴ ያደረገበት በአፍሪካ ይሁን በሌሎች ሀገር በዚህ ደረጃ ህዝብ አቀናይቶ ይሄንን ውጤት ያገኘበት በዚህ ደረጃ የኦሮሞ ብቻ መሆኑ የተመሰከረለት ነው። እስካሁን ሪኮርድ የሆነ 1-3 ቦታ በወሊሶ አካባቢና በሌሎች አካባቢ የኢትዮጵያ የደህንነት አባሎች ይሄንን ልዩነት ለመለኮስ ያደረጉት የወሰዱት እርምጃዎች እንጂ በኦሮሞ ህዝብና በኦሮሞ ነጻነት ግንባር ይሄ በፍጹም ማንም እስካሁን ድረስ ሊለው የሚችል ነገር አለመኖሩን እናረጋግጣለን። ለወደፊቱ ቢመጣም በኦሮሞ ነጻነት ግንባርና በኦሮሞ ህዝብ አይመጣም። የሚመጣው በኢትዮጵያ መንግስትና በኢትዮጵያ መንግስት ሰላውን የሚለኮሱ ጥፋቶችና እንደዚሁም ደግሞ ጭፍን ፖለቲካ የሚያራምዱ ሰዎች ሊያመጡ ካላመጡት በስተቀር በኦሮሞና በኦሮሞ ነጻነት ግንባር በኩል የዚህ አይነት ችግሮች እንደማይመጣ ሙሉ በሙሉ በመተማመን ለመናገር እንችላለን። ይሄ ለማረጋገጥ እወዳለሁ። የኛ ትግል በማንኛውም ህዝብ ላይ ያለማ አይደለም፣ ያነጣጠረ አይደለም፣ በስርዓቱ ላይ ያነጣጠረና ስርዓቱ የሚታገል ትግል መሆኑንም በዚሁ እንደገና መላልሴ ለመናገር ፈልጋለሁ። ሌሎችም የኦሮሞ ድርጅቶች ይህንን መላልሰው መግለጫ ሰጥተውበታል። በውጭም የኦሮሞ ህዝብ ያስመሰከረው ነገር ቢኖር ይሄ ነው። በሃይማኖት በኩል ከወሰን የኦሮሞ ህዝብ አክራሪ ሊሆን አይችልም። እስላሙም ቢሆን የድሮ የባህሉን ያልተወ፣ ክርስቲያኑም ቢሆን የድሮ ባህሉን ያልተወ፣ ክርስቲያንና እስላም ደግሞ በኦሮሚያ ውስጥ ቁጥሩ እኩል የሆነ ዋቀፈና ይሄው ሌሎችንም ጥቃትን ሃይማኖት አክብሮ የሚኖርና የእስላሙም የክርስቲያኑን በዓል ክርስቲያኑም የእስላሙን በዓል አብሮ የሚካፈሉ መሆናቸው ይሄ ማንም የሚያውቀው ስለሆነ
የኦሮሞ እንቅስቃሴ አካሪ ሊሆን አይችልም። ይህንን የሚሉ ወገኖች በጣም በራሳቸው ማፈር አለባቸው እንላለን። መልካም ይሄንን ያነሳውበት ምክንያት ምንድነው? ህዝብን ለማስፈራራት ህዝብን ለመክፈል የሚደረግ ነገር ስላለ ነው። ሌላው እንደው አቶ ዳውድ የኦሮሞ ህዝብ ትግል በአሁኑ ወቅት ወደ ኢትዮጵያ ትግል ማደግ አለበት የሚሉ ወገኖች አሉ። በአሁን ምክንያቱም የኦሮሞ ህዝብ ትግል በፊት ሲያራምደው የነበረው የጠባብነት መንገድ በጠባቦች ስለተያዘ ሌላው ህዝብ በጥርጣሬ እየተመለከተው ነው። ለዚህ ነው ለኦሮሞ ህዝብ ትግል ምላሽ መስጠት ያልተቻለው። ይሄ ያሁን ትግል በጠባቦች እጅ እንዳይወድቅ ይባላል እና ጥርጣሬው ለማስወገድ የኦሮሞ ነጻነት ግንባር ምን ማድረግ አለበት? እውነት የኦሮሞ ልጆች እየሞቱ ያሉበት ትግል ወደ ኢትዮጵያ ትግል ማደግ አለበት ይላሉ? አንደኛ ነገር እኛ ይህንን ማለት ብዙ ጊዜ ገልጸናል። የኦሮሞ ነጻነት ግንባር የተደራጀው ቅድም እንዳልኩት ፕሮግራም አውጥቶ የተደራጀውና የሚያደራጀው የኦሮሞ ህዝብና የኦሮሞ ህዝብነት አጋሪነት የሚጠለቁት ነው። ይሄ መብታችን ነው። በዚህ ነው እየታገልን ያለነው። ባለፉት 40 ዓመታት እንታገል የነበረው በዚህ ላይ ነው። የምናደራጀውም የኦሮሞ ህዝብ በነጻነት ሲታገል ያለንን መብት ይሄ ነው መብታችን። ከዚህ አንፃር የሌላውን ግዳጅ አልወሰንም በራሳችን ላይ። ይሁንና በትግል አጋርነትና ጭቆናው ሰፋ ብሎ በጣም የተወሳሰበ ስለሆነ በአጋርነት ከሌሎች ህዝቦች ወኪል ድርጅቶች ጋር ከአማራ ድርጅቶችን ጨምሮ ከቲፒኤልኤፍ ጉዳይ ወኪል በነበረበት ጊዜ ከነዚህ ጋር በአጋርነት ተሰልፈን አብረን ስንታገል የነበረና የነበረው የሁሉም የኢትዮጵያ ህዝቦች ችግር መፍትሄ ለማግኘት መደጋገፍና እንዲሁም ደግሞ የጋራ መፍትሄ መፈለግ ይሄ አቋማችን ነበረ። በዚህ አቋማችን ነው ቻርተር ውስጥ የገባነው። ቻርተሩ ውስጥ ከገባን በኋላ ይሄ ቲፒኤልኤፍ ወይም ደግሞ የአንድ ሓርነት ትግራይ ይህንን በጣም የተቀደሰ ዓላማ በመስጋት እኛን ከፕሮሰሱ ወይም ደግሞ ከሂደቱ ገብቶ አወጣን። እኛም ብቻ አይደለም፣ ኦጋዴኖች፣ ቤኒሻንጉሎች፣ ሲዳሞች፣ ጋምቤላዎች ሁሉንም አስወጣ። በዚህ ምክንያት ያ መፍትሄ ያገኛል ተብሎ ለሁሉም መፍትሄ የሁሉንም ህዝብ እያንዳንዱን መብት በማክበርና የሁሉም ደግሞ የጋራ ተቀባይነት ያለው ፕሮሴስ መፍትሄ የሚያመጣን ይፈልጋለን የተባለው በዚህ ከሾ ጭቆናን ታገላለሁ ብሎ የወጣው የወያኔ ትግራይ አሁን ጨካኝ ሆኖ ያለፉ 25 ዓመታት ሁሉንም አሳር እያሳየ ነው ማለት ነው። ይሄ አንድነት እኛ እየታገልን ያለነው የኦሮሞ ጭቆና ከዚህ ስራን ይወጣል። ይሁንና በአጋርነት ደግሞ ከሁሉም ህዝብ ጋር እየሰራን ነው። ከኦጋዴኖች፣ ከጋምቤላ፣ ከቤኒሻንጉል፣ ከሲዳማ እንዲሁም ከሌሎች ህዝቦች ይሄ እንግዲህ አብሮ የመታገልና ለሁሉም ህዝብ ተደጋግፎ ያለው የፖለቲካና የጨቋኝ ስርዓት በማውረድ በጣም ለሁሉም መፍትሄ የሚሰጥ ላይ ለመድረስ የሚደረጉ የአጋርነት ነው እና ይሄንን የኦሮሞ ህዝብ ትግል ወደ ኢትዮጵያዊነት መቀየር የሚለው ይሄ በበኩላችን ራሳችን ላይ የወሰነው ግዳጅ ስላልሆነ ይህንን ግዳጅ የወሰዱ አካሎች የኢትዮጵያ ህዝብ ብሎ የሚንቀሳቀሱ ስላሉ እነሱ ጋር ደግሞ አብረን እነሱም የእኛን መብት ወይም ደግሞ የእኛን የፖለቲካ ነፃነት ከተቀበሉልን አብረን ለመስራት ብዙ ጊዜ ራሳችን ሙከራ አድርገን የሞከርነው አለ። እንግዲህ ሁሉም ሰው የሚመሰክረው ነው። እንደገና በፓሪስ 1993 እና ብዙ ጥረቶች አድርገናል ከነሱ ጋር ለመስራት ነገሩ የተፈለገውና የሚፈለግበት ቦታ አለመድረሱ የኦሮሞ ነጻነት ግንባር ተጠያቂ አይሆንም። እነሱ ናቸው ተጠያቂ። ይህ ደግሞ ሪኮርድ ሆነው የተቀመጠ ነው። እስከዚህ እስከሆነ ድረስ ወደ ኢትዮጵያ ህዝቦች እንቅስቃሴ የኦሮሞ ህዝብ
ራስን ጥያቄ አርግፈው ወደ ኢትዮጵያ ህዝቦች ጥያቄ የሚለው የተሰጠን መብትን ግዳጅን ስላልሆነ ይህንን በዚሁ ብንረዳው ጥሩ ነው ይመስለኛል። መልካም አቶ ዳውድ እስኪ ወደ ሌላው ጥያቄ ልሻገር። የኦሮሞ ነጻነት ግንባር እየታገለ ያለው የኦሮሞን ሪፐብሊክ ኦሮሚያን ሊያቋቁም ነው፣ ኦሮሚያን ሊገነጥል ነው ይባላል። የኦሮሞ ነጻነት ግንባር አጀንዳው ኦሮሚያን የመገንጠል ይሆን? አንደኛ የመገንጠል የሚለው እንግዲህ ይህንን ቃላት የሚጠቀሙ ኃይሎች አሉ ወይም ደግሞ የኢትዮጵያ መንግስት ነው። እኛ በበኩላችን የምናውቀው የኦሮሞ ነጻነት ግንባር ፕሮግራሙን ቅድም እንዳልኩ በዓለም በሙሉ አሰራጭቷል። ይኸውም ደግሞ የኦሮሞ ህዝብ ታሪክ ዘርዝሮ በራሱ እድል በራስ በመወሰን በመብት በመጠቀም የኦሮሞ ህዝብ የራስ መንግስት እስከማቋቋም ድረስ የሚያስችለው ከፈለገ ማለት ነው። ካልፈለገ ደግሞ ከሌሎች ህዝቦች ጋር የፖለቲካ አንድነት ለመመስረት የሚያስችል በፕሮግራም እየተንቀሳቀሰ ነው የኦሮሞ ነጻነት ግንባር። ይህንን ከመጀመሪያው ገና የኦሮሞ ነጻነት ግንባር ብሩን ሳያቆም የመገንጠል ጥያቄ ነው፣ ይሄ ጠባቦች ነው፣ ይሄ ነው ብለው የኦሮሞን ህዝብና የኦሮሞ ነጻነት ግንባርን አባዎች ገና ከመጀመሪያው ዳቴ ስንል አንገታችን ለማስደፋት የሚጠቀሙበትና አንደኛ በዓለም ህግ ተቀባይነት የሌለው፣ ሁለተኛ ሪጅናል ቻርተሮች ተቀባይነት የሌለው የፖለቲካ ስልጣንና የፖለቲካ ካርተናዎች እየለጠፉ ይሄ ህዝቡን አንገት ለማስገባት ጥያቄውን ለማንቋሸሽ መብቶቹን ለማንቋሸሽ ሲጠቀሙበት የነበረ ቃላትና ታክቲኮች ናቸው። እነዚህ ሞተዋል። አርጅቷል። ካርዱን ተቃጥሏል። ከአሁን በኋላ ይቅርና ያኔ ከ40 ዓመታት በፊት ገና ከመሬት መስራት ተደማጭነት ያላገኘና ማንንም አንገት ያላስደፋ ነው። የኦሮሞ ነጻነት ግንባር ወይም ደግሞ የኦሮሞ ህዝብ ነጻነትን ከመንግስት መመስረት መካለን ብሎ ተነሳ። ከቀደም ስኮትላንድ ውስጥ በተፈረንደም ሲደረግ የነበረ በዓለም አቀፍ ህግ የተደገፈ ስለሆነ ማንም ሊከለክለው አይችልም። በእርግጥ በጠመንጃ አፈሙዝ ሊያቆዩት ይችላሉ ወይም ደግሞ ሊያደርጉ ግን ሊያስቀሩት አይችሉም። አንደኛ ከመሬት ለመነሳት ሊያስቀሩ ሞክረው ያልቻሉት ወደፊት ይችላሉ ማለት ዘበት ነው። ይሄ አልፎ ተርፎ ይሄ የሚያመጣው ትርፍ ቢኖር የበለጠ ሆዱን እንዲብሰው የበለጠ ሆዳችን እንዲብሰን የሚያደርጉ በጣም አስፈያፊ የሆኑ አገላለጾችና በጣም አስፈያፊ የሆኑ ትንታኔዎች ናቸው። ከዚህ ለመማር ያልቻሉ ወገኖች ባለፉት ታሪኮች ያልተማሩ ናቸው። ይህም ማለት የኤርትራን ህዝብ እንደምሳሌነት መውሰድ ይቻላል። የኤርትራ ህዝብ ብዙ ጊዜ ከኢትዮጵያ መንግስት ጋር በሰላማዊ መንገድ ለመጨረስ የተደረጉ የነበሩ ጥረቶች የኤርትራ ህዝብ ከርቆ የታነቱን ሲስተሙ እንዲያደርሱ ረድቷል። ይሄ ለወደፊትም ይሄ እንደዚህ የሚደረግ በህዝብ ጥያቄ ላይ የማሾፍ የማስፈራራት ወይም ደግሞ አላስፈላጊ የሆኑ ቃላቶችን የመጠቀም የበለጠ ሆዱ ልድብሰው የሚያደርጉ ካልሆኑ በስተቀር ዋጋ የሌላቸው ዋጋም ያልነበራቸው እስካሁን በ40 ዓመት ያልሰሩ ናቸው። መልካም እስኪ እንደው የኦሮሞ ህዝብ ትግል በአሁኑ ወቅት በኦሮሚያ ውስጥ እንደ ሳት እየተንቀለቀለ ይገኛል። ህዋት በተለያየ ቦታ ስብሰባዎች እያደረገ ነው። ከደህንነት ቢሮዎች የሚደርሰን መረጃዎች አሉ። የኦሮሞን ህዝብ እንቅስቃሴ መቆጣጠር አልቻለም በአሁኑ ወቅት። አቶ ዳውድ በአሁኑ ወቅት የኦሮሞ ልጆች በጠራራ ፀሐይ እየተገደሉ ነው ያሉት። የኦሮሞ ነጻነት ግንባር ደግሞ እንደታጠቀ እናውቃለን። የኦሮሞ ነጻነት ግንባር የልጆቹን ደም
ለምን መመለስ አቃተው? የኦሮሞ ህዝብ ባሁኑ ወቅት ኦነግን እየጠራ ይገኛል። ታመነም ተወደደም ተጠላም ባንዲራው በኦሮሚያ ክልል ውስጥ ተሰራጭቶ ባንዲራው እየተተከለ ይገኛል። የኦሮሞ ነጻነት ግንባር የት ነው ያለው እያሉ የሚጠይቁ ወገኖች አሉ። የናንተ መልስ ምን ይሆን? ውጊያ ያካሂዳችሁ ነው አቶ ዳውድ? ይሄ ጥሩ ጥያቄ ነው የጠየቀው። ይህን ጥያቄ መጠየቅም አመሰግናለሁ። ለምን በዚህ ጥያቄ ዙሪያ ብዙ በጣም ለኦሮሞ ህዝብ እንቅስቃሴ አሁን በተያዘው እንቅስቃሴ ላይ ጥላ የሚያስጡ ሁኔታዎች ስላሉ ነው ይህንን ለማስረዳት እሞክራለሁ። የኦሮሞ ነጻነት ግንባር እንዳልኩ በተለይ ላለፉት 25 ዓመታት በጣም አስቸጋሪ የሆኑ ሁኔታዎች በጣም ህልውናው ለኦሮሞ ነጻነት ግንባርና ለኦሮሞ ትግል በጣም ህልውና ፈታኝ የሆኑ ሁኔታዎች ሲንቀሳቀስ እነዚህ ሁኔታዎች እስካሁን ድረስ በጣም አስቸጋሪና በጣም ችግር የተሞላበት ለሁሉና አስጊ የሆኑ ቢሆኑም በጣም በቁርጠኝነት ተወጥተዋል። የኦሮሞ ህዝብ ታጋዮች የኦሮሞ ህዝብ እንደማለት ይችላል። የኦሮሞ ነጻነት ግንባር የኦሮሞ ድርጅት ስለሆነ እነዚህ ምን ማለት ነው? የኦሮሞ ነጻነት ግንባር የሚንቀሳቀሰው በጣም በሰርክል ሆነ አጥሞስፈር ወንድሙ ተወጣል ተክልበት ጂኦፖለቲካ አመት ባልሆነ የመንግስት ተከታታይ የሆነ በብቻትን በደቡብም በምዕራብም ተከታታይ የሆነ ሪኮርድ ሆነ ዘማቻዎች ያደረገና የኦሮሞ ነጻነት ግንባርና ለመደምሰስ በፓርላማ ደረጃ አዋጅ አውጥቶ ሲከታተል ነበር። ይሄን ሁሉ ተወሰነ ነው ያለነው። ይሄንን በምናደርግበት ጊዜ የተደረጉ ጦርነቶች በጣም ማራራ የሆኑና ብዙ መስዋዕትነት የተደረገበትና ብዙ ውጊያዎች የተደረጉበት የኦሮሞ ነጻነት ታጋዮች በቁርጠኝነትና ባላቸው ችሎታ ብቻ ነው ይሄንን ለማለት የቻሉ እና እስካሁን የደረሱ። ስለዚህ ውጊያዎች ስናደርግ ያለነው ቅድም እንዳልኩት በትግል ሜዳ አካባቢ ይሄ ነው። አሁን ያለው እንቅስቃሴ የኦሮሞ ህዝብ እንቅስቃሴ በሰፋት በኦሮሚያ ውስጥ በሁሉ ቦታ የተነሳው በተቀናቃኝ ቅድም እንዳልኩት ይሄንንና የኦሮሞ ነጻነት ግንባር ሰራዊት ገብቶበት በየቦታው በዚህ እንዲገባ ሁሉ በመጀመሪያ ደረጃ የኢትዮጵያ የትላያ መዋቅርና ሰላዮች ናቸው። ስለዚህ ከዚህ በመነሳት የታለ የኦሮሞ ነጻነት ሰራዊት እንዳው ነው የምትለፉት ማለት የለም። ይሄንን በውጭም በውስጥም ይሄንን ሲያስፋፉ የፈለጉት በዚህ ተከታትሎ የኦሮሞ ነጻነት ግንባር አላስፈላጊ ውሳኔ አድርጎ ሰራዊት በትንሽም ይሁን ቁጥርም ይሁን በዚህ ትግል ጎን ቆሞ እንዲተኩትና ተሰብስቦ አድርጎ የህዝቡን ሰላማዊ ትግል ለመደምሰስ እንዲመቻቸው ይህንን ብዙ ጊዜ ሞክረዋል። ይሄ ብዙ ጊዜ ያለፍንበት ስለሆነ በዚህ እነሱ በተመሉት የሚገባላቸው ሰው የለም። ቅድም እንዳልኩት የእኛ ሰራዊት በምንም አይነት የተለያዩ ህዝብ ትግል ውስጥ አይገባም። ይሄ ውሳኔ ነው። የሰላማዊ ትግሉ ራሱ ሲዞ መንግስቱን ቻሌንጅ ያደረገ መከበር አለበት። በዚህ ምክንያት አሁን የኢትዮጵያ መንግስት ራሱ ገዳይ ራሱ ህፃናት የሚገላ መንግስት ሆኖ እንደዚሁም ሰራዊት ሀገር የሚከላከል ሰራዊት ሆኖ በትንሽ ልጆች ላይ መስዋዕት የሚተኩስ በመሆኑ ተጋልጧል። ነገ ጠዋትም ይጋለጣል። ይህንን በማድረጋችን የኢትዮጵያ መንግስት እንዲጋለጥና የኦሮሞ እንቅስቃሴ በኢትዮጵያ መንግስት ላይ ሰላማዊ እንቅስቃሴ አሸናፊነት እንዲኖረው ራሳችን በመቆጠባችን አሸናፊነቱ አረጋግጠን በዚህ ደስተኞች ነን። ይሄንን መስመርና ይሄንን ወሰን ልንጥስ አንፈልግም። ለወደፊት ሰው ይገደላል። አዎ ይገደላል። ብዙ ሊገደል ነው ለወደፊት ለመብት ይሄ የኦሮሞ ህዝብ ውሳኔ ነው። ውሳኔ ሆኖ ከአሁን በኋላ ይሄንን መንግስት
በተራራ ፀሐይ ልጆቻችን የሚገድ በተራራ ፀሐይ ሞታ ማመግራ የሚያሳጣን ደህንነታችንን በስጋት ላይ ያደረሰ እንደዚሁም ደግሞ በዘረፋና መሬታችን በመከራመት ለወደፊት የኦሮሚያ እንደ ኦሮሚያነት ኦሮሞ እንደ ኦሮሞነት ሊኖር የማይችልበት መሆኑ ደግሞ እዛ ላይ ስለደረሰ ብሎ የሚንቀሳቀስና ይህን በከራሱ ለማስወገድ የሚደረገው መስዋዕትነት በጣም የተከበረና በጣም አስፈላጊ መሆኑ ያመነበትና አምኖበት ነው እየተንቀሳቀሰ ያለው። ይሄ ስለሆነ ነው ይህን መስዋዕትነት አስፈላጊ ስለሆነ ነው ህፃናት እየተገደሉ አንዱ በአንዱ ላይ ማንዶ የሚያደርገው እንጂ ይሄንን ማድረግ ወይም ደግሞ ለመቀላቀል አንፈለግም። ለኢትዮጵያ መንግስት ካድና እንደገና ደግሞ ቀዳዳ ለመስጠት አንፈለግም፣ አናደርገውም። ስራሱ ባለው አካባቢ በትክክል ሜዳው አካባቢ ከህዝብ ርቆ ከስራሱ ጋር ግንኙነቱ ይቀጥላል። ከመሳተፍ ይተኩትበታለን ወይም ደግሞ በራሳችን ፕሮግራም ይሄ የህዝብ እንቅስቃሴ የሌለበት ቦታ ለፕሮግራማችን ከስራሱ ጋር የምናደርገው ትግል ይቀጥላል። ይሄ የኢትዮጵያ መንግስት በ1992 ያወጀው የጦርነት አዋጅ እስካላነሳ ድረስ ይሄ መብታችን ነው፣ ይቀጥላል። ይህ ደግሞ አሁን ለጊዜው የትግሉ እድገት ከጠመንጃ ትልያው አድጎ ህዝቡ በሙሉ ያንቀሳቀሰበትና እጅግ ደረጃ ላይ የደረሰ ነው። ይህንን ያደረሰው የኢትዮጵያ መንግስት ጭፍን ዘረፋና ጭፍን ግድያ ጭፍን እንዲሁም የኦሮሞን ህዝብ ለማጥፋት ያስቀመጠው ፕሮግራም ስለሆነ ይሄ በዚህ ላይ የተዘጋጀው እርሰውን ፕሮግራም በዚህ ይቀጥላል። መልካም አቶ ዳውድ 1 2 3 ጥያቄዎች አሉኝ። የኦሮሞ ነጻነት ግንባር ሰራዊት የተጠናከረ ኃይል አለው በአሁኑ ወቅት በቂ ሰው ሳለው ከሌለው የኦሮሞ ልጆች የሚጠይቁት ጥያቄ አለ። የኦሮሞ ነጻነት ግንባር የክተት ጥሪ ቢጠራም የኦሮሞ ህዝብ አብረን እንሰለፋለን፣ የኦሮሞ ነጻነት ግንባር መሪዎች ጥሪ ሊያደርጉልን አልቻሉም የሚሉ አሉ። አቅም አላችሁ በቂ? እንግዲህ በጣም ሚስጥራዊ ወታደራዊ ሚስጥራዊ ጥያቄ ስለጠየቀ ይህንም ምንድነው አንተ ማጠብቀው ይመስለኛል። ይህንን በራሳችን መንገድና ሌሎችም በዛ በራሳቸው መንገድ ከድርጅቱ ጋር ባላቸው ግንኙነት የሚመለሱ ጥያቄዎች ናቸው። መልካም አቶ ዳውድ እንግዲህ የኦሮሞ ህዝብ ትግል በተናጠል ብቻውን መጓዝ ውጤት አያመጣም። የሌላው ማህበረሰብ አንድ ላይ ሆኖ መታገል ካልቻለ በደላችን የጋራ በደል ነው። ሌላውም ህዝብ እየተበደለ ነው፣ የኦሮሞ ህዝብም እየተበደለ ነው። ተቀናጅተን መታገል ስንችል የኦሮሞ ነጻነት ግንባር በጠባብ ወይም ጠባብ ስለሆነ በሩን ዘግቶ ብቻውን ተቀምጧል ይላሉ የኢትዮጵያ አንድነት ኃይሎችና የኦሮሞ ነጻነት ግንባር ብቻውን በሩን ዘግቶ መቀመጡ አግባብ ነው? ዘግታችኋል በራችሁን? ምን መልስ አላችሁ ለዚህ? አንደኛ እንዳልከው ይሄ ስርዓት የኦሮሞ ህዝብ ብቻ አይደለም የሚገለው፣ ግን በኦሮሞ ህዝብ ላይ ያተኮረ ደግሞ የግድያው፣ የእስሩ፣ የዘረፋው ስፋትና መጠን የኦሮሞን ህዝብ በጣም በከፍተኛ ደረጃ ጎድቷል። ግን ሁሉም ህዝብ ተጎድቷል። የኦሮሞ ህዝብ በጣም ተጎድቷል። የጋምቤላ ህዝብ በጣም ተጎድቷል። እንደገና ደግሞ ሌሎች ወልቃይት ህዝብ ተጎድቷል። የቅማንት ህዝብ ተጎድቷል። ይሄ እገሌ የምንለዋል ስርዓቱ ጨቋኝ ነው። ስርዓቱ ዘራፊ ነው። ስርዓቱ ለህዝብ ደንታ የሌለው ጥያቄ ደንታ የሌለው ለራሱ ባወጣቸው ህገ መንግስት ለሚባለውም ተጠያቂ ያልሆነ ነው። ይሄ የታወቀ ነው። ግድያ በጆርናሊስቶች ላይ በሰው መብት ለሚታገሉ ለሚፋለሙ ላይ ይሄ ወሰን የሌለው እና በጣም ከመጠንና ከወሰኑ ያለፈ ግድያና ዘረፋ እስሮች ያሉበት የሚታወቅ ነው።
ግን ይሄንን ትግል ከዚህ ለማውጣት የምናደርገው ትግል መራራ መሆኑ ማንም የሚገልጸው ነው። በዚህ ውስጥ የኦሮሞ ነጻነት ግንባርና ኦሮሞዎች በከፍተኛ ደረጃ ዋጋ እየከፈሉ እዚህ ደርሰዋል። ሌሎችም ዋጋ ከፍለዋል። ይሄንን ማቀናጀትና አጋርነት እንዲኖር አንድ ሜካኒዝም ወይም ደግሞ አንድ የሆነ ፈላ መስራት ያስፈልግ ነበር። ያስፈልግ ነበር። ጥረቶች ተደርገዋል። በዚህ ጥረቱ የኦሮሞ ነጻነት ግንባር በተደጋጋሚ ተሳትፏል። የነበረው ችግር ነው የኦሮሞ ነጻነት ግንባር የተነሳበትን የፖለቲካል ፕሮግራም ካልተር አብረን አንታገልም የሚሉ ወገኖች በዙ። ለኢትዮጵያ አንድነት እንቆማለን የሚሉ ይሄ ሪኮርድ ሆኖ ያለ ተፈራርመንበት ያለ ጉዳይ ነው። ከእስከ ይህንን ፓብሊክ ማውጣት ይቻላል። የኦሮሞ ነጻነት ግንባር ደግሞ ግዳጅን በራሱ ላይና ህዝቡን ተቀባይነት አግኝቶ የወሰደውን የፖለቲካል ፕሮግራም አይሰርዝም። ይሄንን ካላደረገ አብሮን አንታገልም ማለት ብቻ አይደለም። ከዚህም አልፎ ተርፎ የኦሮሞ ነጻነት ግንባርን ማፈስ አለብን ተብሎ ብዙ ሺዎች መቶ ሺህ ገንዘብ የፈሰሰበት ብዙ ኃይል የትን ያለበት ሚዲያዎች ይሄ ማንም የሚያውቀው ነው። በዚህ የኦሮሞ ነጻነት ግንባር ራሱን ለመከላከል በጣም የተወሰነ እንቅስቃሴ ያደረገ እንጂ በእነሱ ደረጃ አልተንቀሳቀሰም። በጣም ተቆጥበናል። ለወደፊት ምናልባት ለህዝብ አብሮ ለመኖር በሚል በብስለትና እየተጎዳን በዚህ ይዘናል። ይሄ ማንም የሚያውቀው ጉዳይ ነው። ለዚህ ተጠያቂነቱ የኦሮሞ ነጻነት ግንባር ምንም ያህል በአንዲት ሴንቲሜትር የምታክል ተጠያቂነት የለውም። የኦሮሞ ነጻነት ግንባር ፈቃደኝነቱ እንደዚሁም ደግሞ በአካልም በሌላም ተንቀሳቅሶ ይህንን ግድግዳ ያቆሙ እነሱ ናቸው። ማቆም ብቻ አይደለም ግድግዳውና አፍርሰው መጥተው እኛን ለማፍረስም ብዙ ተንቀሳቅሰዋል። ካልተሳካም ሊሳካም አይችልም። ምክንያቱም ይሄ የኦሮሞ ነጻነት ግንባር ጉዳይ ብቻ አይደለም፣ የኦሮሞ ጉዳይ ስለሆነ ይሄ ነው ችግሩ ያለው ችግር ይሄ እንጂ የኦሮሞ ነጻነት ግንባር በሩን መዝጋትና እንትን ማለት አይደለም ማለት አንደኛ የኦሮሞ ነጻነት ግንባር የድርጅቱ ነጻነትና የድርጅቱ ፕሮግራም እስካላከበሩለት ድረስ የኦሮሞ ህዝብ መብት ጥያቄ እስካላከበሩ ድረስ አብሮ የመስራቱ በር የዘጉት እነሱ ናቸው። ይሄ ግልጽ ማንም ሰው የሚያውቀው እንጂ የኦሮሞ ነጻነት ግንባር ብቻ የሚናገረው አይደለም። ያለው ችግር መልካም የመጨረሻ ጥያቄ ነው ማረጋው አቶ ዳውድ ውድ የሆነ ሰዓቶትን ሰውተው ለህዝቦት ይሄንን መሰለ ውድ መልእክት አስተላልፈዋል። እንደው አቶ ዳውድ የኢትዮጵያ አንድነት ወይም የኢትዮጵያ አንድነት አፍቃሪያኖች ስለ ኢትዮጵያ በጣም ይንገበገባሉ። ኢትዮጵያ እንድትበተን ነው፣ ኢትዮጵያ እንድትሆን ነው ይላሉ። የኦሮሞ ህዝብ እንደነሱ ለምን ሊሰማው አልቻለም? ኢትዮጵያዊነት እነሱ እንደሚያስቡት እንደሚንገበገቡት የኦሮሞ ህዝብ ለምን ሊሰማው አልቻለም? ለምንድነው ኢትዮጵያን ኬር ሊያረግ ያልቻለበት የኦሮሞ ህዝብ? በመጨረሻ ለህዝቦት የሚያስተላልፉት መልእክት ካለ እድሉ ልስጦትና እንሰናባበታለን አቶ ዳውድ። ጥያቄ በእነሱ ሊቀርብ ነው የሚቻለው። የኢትዮጵያና የኦሮሞ የሚለው በሂደት ራሱን የተከለ አስተሳሰብ ነው። በሂደት ስል አንደኛ ባለፉት የመጀመሪያዎቹ ከ40 ዓመት በፊት ማለት ነው ወደ 100 ዓመት የተደረገ እንትን ማለት ነው። በዚህ አይነት ስርዓቱ አንደኛ የኦሮሞ ህዝብ እንደ ዜጋ ሳይሆን እንደ ህዝብ ያልቆጠረበት በባህል በሳይኮሎጂ እንደገና በመብት የሶሻል የፖለቲካ መብቶች የኦሮሞ ህዝብና ሌሎችም የደቡብ ህዝቦች እንደ ህዝብ ያላየበት ጊዜ ግን እንደ አስከር እንደ ወታደር እንደ ሰርቫንት በዚህ ይሄ ነው የነበረው ግንኙነት።
ሁለተኛ ቋንቋ ነው። ቋንቋውን እንደ ቋንቋም እንዳይነሳ ብቻ ሳይሆን እንደ አስጠያፊ እንደሆነ ይሄ ብዙ ተነስንበት በጣም ሰፋ ያለ ሙሉ በሙሉ የኦሮሞን ህዝብ ማንነትና የኦሮሞን ህዝብ ባህል እንደዚሁ ማንነቱን እንደሰው የተጠየቁበት ይሄ እንግዲህ ምን አይነት ሳይኮሎጂ እየተከለ እንደመጣ እንደሆነ ለማንም ግልጽ ነው። እንደገና ትግሉንና ድርጅትን ሊፈጥር ግዳጅ የሆነበት ምክንያት ይሄ ነው። ዋነኛው መሰረቱ ይሄ ደግሞ ድርጅትና ትግል ሲፈጥር ይሄ ድርጅትና ትግል እንዳይፈጠር እንቅፋት ለመሆን የኢትዮጵያ ህዝብ እንታገላለን የሚሉ ኃይሎች የኦሮሞ ነጻነት ግንባር ከመሬት እንዳይነሳ ያደረጉት መረባረብ ዋነኛውም እነሱ እንታገላለን የሚሉት ለኢትዮጵያ የሚሉትን በኦሮሞ ታጋዮችና በህዝቡ መሃል እየተጠላ እንዲሄድ ራሳቸው ያደረጉት ነው። ከዛ አልፎ ተርፎ ደግሞ አሁን በመሬት ላይ ያለው ሁኔታ የኦሮሞ ህዝብ ሲሞት፣ የኦሮሞ ህዝብ ሲገረፍ፣ የኦሮሞ ህዝብ ሲገደል ይሄንን ደግሞ እንደገና በሰላማዊ ትግል ይሄንን ህዝቡ ሲቃወም እንኳን አብረው ትክክል ነው መገደል የለበትም፣ የጋምቤላ ህዝብ መገደል የለበትም፣ የኦሮሞ ህዝብ መገደል የለበትም፣ የኦሮሞ ህዝብ ተገደለ እኛንም ተገደለ ተብሎ እንኳን አጀንታ ሲጠፋ ይሄ መራራቁን እያሰፋ የሄደው የነሱ እርምጃና የነሱ ተመሆኑ እነሱም ከነሱም ውስጥ በጣም ሪዝነብል ወይም ደግሞ እንትን የሚሰማቸው ሰዎች የሚጽፉትና የሚነግሯቸው ስለሆነ ይሄ ነው ዋናው እንጂ የኦሮሞ ነጻነት ግንባርና ኦሮሞ አይደለም። እኛ ከዛ አልፈን ተርፈን ቅድም እንደነገርኩ አብረን ለመስራት ያላደረግነውና ያልከፈልነው መስዋዕትነት የለም። ያንን አድርገናል። ተሰቅቀን አልተገደምንም። ያም ሆኖ እንደድሮ እኛ ባወጣንላችሁ መስመርና ፕሮግራም ካልሆነ የራሳችን ፕሮግራም ካልታላችሁ አብረን ልንሰራ አንችልም ብሎ ውሳኔ ወሰዱ። ይሄ ራሳቸው የፈጠሩት ችግርና ግድግዳ እያሰፉ ያመጡት እነሱ ናቸው። ለዚህ ተታያትን የኦሮሞ ህዝብና የኦሮሞ ነጻነት ግንባር ላይ የለም እንደቀድም እንደተናገርኩ። መልካም። በመጨረሻ የሚያስተላልፉት መልእክት ካለ ለህዝቦት? ማስተላልፈው መልእክት አንደኛ የሚደረገው ትግል በዓለም አቀፍ ህግና እንዲሁም በአህጉራዊ ህጎች የተደገፈና የተቀደሰ ትግል ነው። የመብት ትግል ነው። ከዛ አልፎ ተርፎ ደግሞ የመኖርና ያለመኖር ትግል ነው። የኦሮሞ ህዝብ ትግል እያደረገ ያለው ትግል መስዋዕትነት የሚከፈለው መስዋዕትነት በጣም ባዶ እጁ የሆነ ህፃን ልጅ መሞቱ በየቀኑ እያቆሰለን ነው። ሁላችንም በጣም እያቆሰለን ነው። ይሁን እንጂ ሌላ መንገድ ስለጠፋ ነው እዚህ ስለደረሰ ይሄ ከአሁን በኋላ ከዚህ መንግስት ጋር አብሮ የመኖር አጀንዳ መንግስት ራሱ ዘግቷል። ስለዚህ በጣም ጥንቃቄ በሞላበት እና እንደዚሁም በጣም ታክቲኮች ወይ ደግሞ ብዙ መንገዶች ራስጉሉን በማስፋትና እንዲሁም ተያይዞ አንድነቱ የኦሮሞ ህዝብ አንድነት ከሰሜን እስከ ደቡብ ከምዕራብ እስከ ምዕራብ ምስራቅ የተገነባበትና መሬት በሁለት እግሩ የተተከለበትን ጠብቆ አንድ ላይ ወደፊት የተጀመረው እንቅስቃሴ ግቡን ሳይመታና የራሱ መብት አስከብር ወደ ኋላ ከተባለ የወደፊት የኦሮሞ ህዝብ ኑሮና የኦሮሞ ህዝብ ሰርቫይቫል ማለት ነው በጣም ከፍተኛ ጥንቃቄ ጥያቄ ውስጥ የሚገባ ነው። ይሄንን ተረድተን አሁን ያለው ጥያቄ የሀገር የማንነት የመኖር አለመኖር ጥያቄ ስለሆነ ማንኛውም አይነት ልዩነት ሳይነሳ ይሄንን ትግል ከግቡ ለማድረስ በሁሉም አካባቢዎች በውጭም በውስጥም እንዲንቀሳቀስ ትግሉን ከግቡ ለማድረስ ውሳኔያችን መሆኑ
እንደ ከስሩ ሰርዞ እንዲንቀሳቀስ በዚሁ አጋጣሚ ጥሪያችንን ደጋግመን እናቀርባለን። ሌላው ቅድም የተባለ ነው የኢትዮጵያ መንግስት እና የኦሮሞ ህዝብ ትግል ከግቡ እንዲደርስ የማይፈልግ ስርዓት የፈለገው መንገድና በዚህ ደግሞ የተካነ ነው ተመክሮ ወይም ደግሞ የራሱ የሆነ ልምድ ብዙ አለው የመከፋፈል ወይም ደግሞ በኦሮሞ ህዝብ ስም ሌሎችን ህዝብ ለመሰንኮስ ወይም ደግሞ ህዝብ ላይ ለማነሳሳት ወይም ደግሞ አስፈያፊ የሆነ በሲቪሎች ላይ አስፈያፊ የሆነ እርምጃ የመውሰድ የስርዓቱ የደህንነት ኃይሎች በጣም ስለሚንቀሳቀሱ በበኩሉ የራሱን ጥንቃቄ እንዲያደርግ ለህዝብም በጣም ንጹህ በሆኑ ሲቪሊያኖችን ጥንቃቄ እያደረገ ግን ትግሉን ከግብ ለማድረስ ከወጣቶቹ ጋር አብሮ እንዲንቀሳቀስ ሙሉ በሙሉ ውሳኔው እንዲሆን ጥሪያችንን እናቀርባለን። ሌሎችን ህዝቦች አሁንም ካለ መሰልቸት ጥሪያችንን እናደርጋለን። ይህንን ህዝብ እና ይህንን ትግል መደገፍ አንድ ይህንን ስርዓት ለሁላችንም ገዳይ ዘራፊ የምንለውን ለመጨረሻ ለማድረግ ወይም ደግሞ ከመብታችን በእጃችን ለማስገባት ይሄ ያለው ዋነኛው መንገድ የኦሮሞ ህዝብ የያዘው መንገድ ስለሆነ ይህንን መደገፍ፣ ሁለተኛ ደግሞ ለወደፊት አብሮ ለመኖር ይህንን ትግል ቢያንስ መደገፍ እንኳን ፈርዳቸው ከእንቅፋት ከመሆን እንዲቆጠቡ አሁንም በድጋሚ ጥሪያችን እናቀርባለን። በዚህ አጋጣሚ ለኦሮሞ ህዝብ ያለንን ከፍተኛ አድናቆት ለመግለጽ እወዳለሁ። አድናቆቱም አንደኛ ለሲቪል ህዝብና ለሌላ ህዝብ ያደረጋቸው ጥንቃቄዎች በጣም ከፍተኛ ትምህርትና ከፍተኛ ንቃት የሚፈልጉ ስለነበሩ ይሄንን በማስመስከሩ ሊኮራ ይገባል። እኛም ሊኮራበት ይገባል። ይሄንን እየጠበቀ ሌላው ደግሞ የቁጠኝነት ትዕግስት በጣም አላስፈላጊ ትዕግስት 5 ዓመት አደረገ። ይሄን ስላልተከፈለ አለመከበሩ የሚያሳዝን ቢሆንም አሁን ደግሞ ከ5 ዓመት በኋላ የትግል ያለውን ቁጠኝነት ማሳየቱ ደግሞ ምን አይነት ድልና ቆራጥ ህዝብ መሆኑ የሚያስመሰክረውና ለወደፊት ለሌሎችም ቢሆን ለራሱ በጣም የሚያኮሩ መሆናቸው ነው። በዚህ ይህንን ጠብቀን ወደፊት እንድንጓዝ ለሁሉም ጥሪያችንን እናቀርባለን። አመሰግናለሁ። አቶ ዳውድ የኦሮሞ ነጻነት ግንባር ሊቀመንበር ከሰይፈ ነበልባል ራዲዮ ጋር ቆይታ ስላደረጉ በአድማጮቼ ስምና በዝግጅት ክፍሉ ደግሜ አመሰግናለሁ። በሌላ ጊዜ በሌላ ርዕስ ተመልሰን እንወያያለን። ለዛሬው ደግሜ አመሰግናለሁ አቶ ዳውድ ስለ ጊዜዎት። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። ተወዳጇ ድምጻዊ እልፍነሽ ቀኖ ኢልማ ኩሺ እያለች የምትዘፍነውን ዘፈን ለአድማጮች እጋብዛለሁ። No.
Kenya, Versace, Kenya, Luna, Kenya, Batu, left Kenya, left to Kenya, different, Nidiri, Tazan Kenya, Lubu, Komo Kenya, Suman, Delma Kenya, Kanuma, Hawi Kenya, Kanuma, Hawi Kenya, Kanuma, Hawi.
የተከበራችሁ አድማጮቻችን እንግዲህ የሰነበት ሰዓታችን ደረሰ የቀረን አሁን የጀመርነው የሐዊ ተዘራን ዜማ ለናንተ ጆሮ ማብቃት ብቻ ይሆናል እስካሁን ድረስ እናስተናግዳችሁ የነበርነው ፕሮግራም በመምራት እኔ ኢዮባይሳም ፕሮግራም አሬንጅመንት ስታረግልን የነበረችው በሪ አለሙ ቴክኒሻናችን አስፋው ገመቹ አብራናችሁ ነበር እስከ ሳምንት መልካም ሳምንት ሴተቶቻችን ልትደነቁ ይገባል ይሄው ሐዊ ተዘራ አየር ላይ እስከ ሳምንት መልካም ሳምንት ቸር ያሰማን ሰላም Kaviro Shijabiham, Matavoro Shijabiham, Urayuro Shijabiham, Odadaro Shijabiham, Apamia Roda, Naruan Shijabiham, Apamia Roda, Malta Plani Kesani, Nutimenu, Invenu, Lavaco Kia, Lavaca, Kayukia, Ipopurina Disa, Salaniro Shijabiham, Manjoraro Shijabiham, Asiraro Shijabiham, Leraro Shijabiham, Maleraro Shijabiham, Adamaro Shijabiham, Apamia Roda, Naruan Shijabiham, Apamia Roda, Naruan Oravaza Lavana, Varake Buddha, Arada Mukistani, Amoraro Shijabiham, Kandiraro Shijabiham, Kelamiro Shijabiham, Tamburaro Shijabiham, Legararo Shijabiham, Apamia Roda, Naruan Shijabiham, Apamia Roda, Naruan Thank you.